ሃይ ጋይሶች እንዴት ናችሁ? ሰላም ናችሁ? አማን ነው? እንዴት ነው በእናታችሁ? የዝናቡ ጉዳይ እንዴት ነው በእናታችሁ? የዝናብ ጉዳይ በጣም 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 እንግዲህ ሴረኞች እና ጎጠኞች ስለበዙ ያው ፈጣሪ ያው እነሱን አይቶ ይመስለኛል ዝናቡን የከለከለን። ጋይሶች እኛ ደግሞ በጸሎት አንድ ላይ ሆነን ብንጸልይ የተሻለ ይመስለኛል። ይሄው በግራ ይዘንባል፣ በቀኝ ይዘንባል። እንግዲህ መሀል ቡታጅራን እየመጣ ያለፈ ነው እንግዲህ እያያችሁት ነው። ስለዚህ ጋይሶች አንድ ላይ በጸሎት ተባብረን ፈጣሪን ብንለምነው የተሻለ ይመስለኛል እና ጎጠኞችን እና ሸረኞችን የሴረኞችን የሚያጠፋበትን መንገድ ለፈጣሪ እንለምን እንጂ አስቸጋሪ